ሀገር ወረና ያማደ ወረና ስፈልገው የስጠራው በዝና ላላገኘው ነው ያው ጉዴ ገና ሀገር ወረና ወረና ሳይንት ሀገር ወረና ሳይንት ወይኔ ላይ ሆንልኝ በከንቱ መልፋት ስዞር ይዋልኩት ተሽከረከረው ላላገኘው ነው ወይ አይኑ ላላየው ከቦረና ተንታ መንገዱ ቢርቅም ልከተለው እግሬ የኔ ጉድን አልክም ነው ልቡልቅ ነው ልቡልቅ የኔማ ልቡልቅ ልቡልቅ መቀነት የምልቅ ልቡልቅ ያንገት ልብስ የምልቅ ልቡልቅ ጉልበት የምልቅ እንደመንከራተት ጀመራት ይሉኛል ደርሶበት ያላየ እንዴት ያዝንልኛል ስዞረው የዋልኩት ስሽከረከረው ላላገኘው ነው ወይ አይኑ ላላየው እንዲያው ልቦልቅ ያው ልቦልቅ እንዲያው ልቦልቅ ያው ልቦልቅ እያልኩ አጨርሳለሁ። ይሄ ግጥም የማን ነው? ይሄ ግጥም የተስፋ ብርሃን ነው። ተስፋ ብርሃን እንደው ምክንያት ነበረው ይሄንን ግጥም ሲሰጥሽ? እንደው እኔ ነኝ ምክንያቱም እኔ ነኝ። እስቲ አጫውቼ ምን መሰለሽ ይሄን ግጥም እንዲገጥምልኝ እስኪ ልቡልቅ በሚል ነገር ስል ዜማው ያው የሙልጌታ አባተ ነው። ግጥሙ የተስፋ ሁሉንም መጥራት ስላለብኝ ነው ይቅርታ። ጠየቅሽኝም ዜማው ግን መናገር ስላለብኝ ሁሉንም መጥቀስ ስላለብኝ ነው። ዜማ የሙልጌታ አባተ ነው። ግጥም የተስፋ ብርሃን ነው። እስኪ እንደው ፍቅር ጀምሯቸው ባላስጨረሳቸው ሴቶች ከራሴም ጀምሮ ያው በገጠር ጋብቻ ባገባ ምኔ ሌሎች አሉ ሳስጨርሳቸው ልባቸው እንደወለቀ የቀሩ አሉ ወንድም አለ ሴትም አለ እና እስኪ ይሄን በተመለከተ እንደው ብትሰሩልኝ አልኳቸው እንዳ ነው አሉ አው ሙልጌታ ተቀበለኝ እሺ ልቡን ልቅ እንበለዋ ያልበው መጣሪያ አለኝ እሺ አልኩት እና ይሄን ግን አይዲያውን ያው እንግዲህ ነገርኩትና ጀምሮ ያላስጨረሰ ፍቅረኛ አለ አይደለ ያው እሱን እስኪ እነሱን አስባችሁ አልኩኝ እነሱ ታስበው ነው የተሰራ ነበርሽ ማለት ነው መታቂያቸው ወይ አሉኝ ብዙ ጓደኞች አሉኝ ሳይጨርሱ ልቤ ወልቆ ቀረ ያሉኝ ስለነበሩ ለነሱ ማስታወሻ እንዲሁም ብዬ ይሄን እንደዛ ያደረግነው እኛ ነን በጣም የማደንቃት ኢትዮጵያዊ ቃና ያላት ድምጻዊት ናት በባህል መድረክ አያያዟን ቢሆን ምሳሌ የምትሆናት በማለት አስተያየቱን መስጠት የጀመረው የሙዚቃ አቀናባሪ ዜማ ደራሲው የሙዚቃ ሰው ሙልጌታ አባተ ነው የባህል በተለይ የባህልን በትክክለኛው መንገድ ልታንጸባርቅ የምትችል ባለሙያ ነች ከሁሉ አስቀድሞ ግን በጣም የሚገርመው በፕሮግራም ሰዓት ስትጠራ ለጥናት ስትጠራ ስቱዲዮ ለመቅረጽ ስትጠራ ለሰዓት ያላት አክብሮት ደግሞ በዛ ላይ ከፍተኛው ነው ከዚህ ነው የሚጀምረው እንግዲህ ያን ነገር እና ያው ድምጿን እንደሰማሽው ልዩ ድምጽ ነው ያላት የተሰጣትን ስራ ደግሞ በትክክል መስራት የምትችል ከምንም በላይ ትኩረት ሰጣ ድምጿን እና ሙዚቃ መሳሪያ ግጥሞቿን ዜማዎቿን እያጠናች አብራም ለማዋሃድ የምታደርገው ጥረት ይህ ነው ተብሎ ሊገለጽ የማይችል ነው ከድምጿ ቃና በስተጀርባ ማለት ነው እንግዲህ ስለዚህ በጣም ጥሩ የኢትዮጵያዊ ቃና ያላት አርቲስት ነች ገነት ማስረሻ ዋው ባረንገላዬዋ ዋው የደሰለውላዋ እንዲ ወደ ጣና እንዲ ወደ አባይ አየው ጥላዬን በመንገዱ ላይ ያመላልሰዋል ከደጀን ጎዛምን እግሬን በጎዳናው ልቤን በሰመመን ዋው ማረንገላዬዋ ሸግዬ ደብቆታል መሰል ሸግዬ ሶማ በረሃው ሸግዬን ቢያለው ጎበዝ ሸግዬ የታልሽ ፈራው
ሸግዬ ሳነሳው ከረምኩኝ ሸግዬ ናምናና ካቻምና ሸግዬ ፈለገ ብርሃንን ሸግዬ በማደው ቤቴና ሸግዬን እንዴት ነው ደብረ ወርቅ ሸግዬ ዲማ ገብረ ገደል ሸግዬ የሸበል ሀገር ሰው ሸግዬ ፍቅሩ ማይጓደል እየየው መልየን እየየው መልየ እየየው መልየን እየየው መልየ እየየው መልየን እየየው መልየ ደብቆታል መሰል ሰውማ በረሃው ደብቆታል መሰል ሰውማ በረሃው እምቢ ያለው ጎበዝ የታል ሽፈራው በግንባር ሳላየው ደርሼ ስፍራው በግንባር ሳላየው ደርሼ ስፍራው ወንድነቱ ብቻ ዘለቀ ስራው። አመሰግናለሁ። ቀደምት ከባለቤትሽ ጋር ነበረ ሙዚቃ ስራዎችሽን የምትሰሪው? አሁን ደግሞ አባቱን አሳርፎ ልጄ ተተክቶ ከልጄ ጋር እየሰራሁ ነው እና ቅድም እንደውም ከልጄ ጋር ሆነ ያለውን ገጠመኝ ስትኛ ረተ ወደ ድሮ ዘመን የሚል ብዬ መልሼሻለሁ። እሺ የምሽት መዝናኛ ቦታዎች ላይ ከልጆችሽ ጋር ስትሰሪ ምን ይሰማሻል? ያሳለፋችሁት የነበረው ገጠመኝ ምን አለ? አሁንም እየሰራችሁ ነው አይደል? አሁንም እየሰራን ነው። እሺ ይገርምሻል። አሁንም ከልጄ ጋር በጣም ቆሜ ስዘፍን በጣም ነው ደስ የሚለኝ። ያው የሚመጣ ከስተመር የሚያቀም ምን የሚልም ልጇ ነው ሲባል አያምንም። አንዳንዱ ወንድሟ ሊሆን ይችላል እንደዚህ ነው ምናምን ይላሉ። እኔ ግን በትክክል ነው ልጄ ነው የምል። ልጄ ነው። ከልጄ ጋር ስሰራ እኔ ያለኝ ደስታ ልነግርሽ አልችልም። በጣም ነው ደስ የሚለኝ ከሚገባው በላይ። እሱም ከኔ ጋር ሲሰራ ደስ ይለዋል፣ እኔም ደስ ይለኛል። ያው የመጣ ከስተመራችን በጣም ተደስቶ አመስግኖ ምን ብሎ ነው የሚሄደው። ገጠመኝ ግን አለኝ። ይገጠመኝ ምን መሰለሽ? ለልጄ አንድ ሰውዬ 100 ብር ይሸልመዋል። ይሸልምና ያን 100 ብር ተሸልሞ ልጁ ተሸለምኩ ብሎ ይዞ ቁጭ ይላል። ተረኛ አለ፣ የሚነሳ ተረኛ አለ፣ ደግሞ ሌላ አጋዡ ማለት ነው። አጋዡ ሲዘፍን አንተ የገነት ልጅ 100 ብሩን ሲጋራ ይዘህና ሲጋራ አምጣበት። ከዛ እኔም ቆሜ ነበር እንደገና ለመዝፈን ሳቅ በሳቅ ሁላችንም ሄዶ እንደገና እኔ እንጃ ምን ያህል እንደሆነ ሲጋራ ገዝቶ መልሱን ሊሰጠው ሲል አይ መልሱ ላንተ ነው፣ መልሱ ያንተ ነው አለው። እኔ እንጃ መልሱን አላየሁትም ምን እንደሆነ፣ ግን መልሱን ምን ካበላለና መልሱን ሊሰጥ አይ መልሱ ያንተ ነው አለ። ያ በጣም ያስቀኛል፣ ሁሉ ጊዜ ያስቀኛል በቃ። እና ብዙ ገጠመኛል። አንዴ ደግሞ መድረክ ላይ እንደዚሁ ቆሜ የሆነ ክፍለ ሀገር ለባዛር ሄጄ በቃ በጣም ትልቅ ነው ስቴጁ፣ በጣም ትልቅ ነው፣ ከቁመት በላይ ነው። እንዴት ልውጣ? ከዛ በዚህም እባካችሁ ያዙኝ አልኳቸው። ያዙኝና ወጣሁ። ስቴጅ ላይ ወጥቼ ስዘፍን ስሜት ላይ ሆኜ ስዘፍን ለካ ያ ስቴጅ ደግሞ ጉድጓድ አለው፣ ትቀዳዳ ነው። አንድ ግሬ ሄዶ እዛ ግቢት እንዲህ ተንበርክካ ምዘፍና መስያቸው ሰው ይስቃል። እኔ ግሬ ገብቷል። እኔ ማይኬ እዚህ እንደገባ ግን ማይኬን ይዤ በቃ ዝም ብዬ ተሰማሽማ ያናስ ነው ወጥ እንዲህ ገብቼ ጉልበቴና አነጠፍኩት። በቃ ይሄ ቅልጥሜ ገብቷል ውስጥ። ጉልበቴን አንጥፌ አንድ ግሬን ዝቅ አረኩ። ተንበርክ ምን አለስለስ የሚባል ዘፈን አለ። እንደዛ እየዘፈንኩ መሰለው ሰውና ዝም ብሎ ያጨበጭባል ሰው ዝም ብሎ ያጨበጭ። ከዛ ከወጣው በኋላ እግሬን ነው አውጡኝ አልኩና አውጡኝ። ከዛ ተናገርኩ በማይክ ወድቄ እኮ ነው ስል እኔ ህዝቡ ዋ አያለ ሳቀ። እንዴት ዝም ብላ እንዴት አትወርድም እቺ ግልጽ ዘፋኝ ናት ምናምን አለና ሰው በቃ ከመድረክ ከወጣው በኋላ በጓሮ ዞሮ መቶ ግሬን መሰበሬን ምን ማለቴን በታሪክ ነው ስሜት ላይ ስለነበርኩ የህዝቡ ስሜት እንዳይቋረጥብኝ ብቻ ነው የምፈልገው እዛ ላይ። እኔ በጣም በቃ የሆነ ነገር ቢሰማኝም እኔ ይሄ የተፈጥሮ ጉዳይ ነው። መሳሪያም ባይስተካከልልኝ ምንም ባይስተካከል ዞር ብሎ ህዝብ ስሜት ላይ ያለ ዞር ብሎ እንደዚህ ያደርግ ማለት አልወድም። እዛው ላይ ፊት ለፊት በቃ እንዲህ እንደተንበረከኩኝ ያችን ስራ ጨርሼ ከዛ ነው አውጡኝ አልኩኝ። አውጡኝ ያን እስከመቼም አረሳው።